ይሄ የምትመለከቱት 3 ጂቢ ከ3 ቀን በፊት ያለ ምንም ብር በ00 ብር አንድ አፕሊኬሽንን ብቻ ተጠቅሜ የተጠቀምኩት ነው። የኢንተርኔቱን ፍጥነት ደግሞ ላሳያችሁ በምን ያህል እንደሚፈጥን እዩት። በ10 ኤምቢ በ11 ኤምቢ ነው የሚቆጥረው። አፕሊኬሽን ለማውረድ እየተጠቀምኩበት ነው። እዩት በምን ያህል እንደሚፈጥን በ11 ኤምቢ ነው የሚቆጥረው። ፍጥነቱ በጣም ፈጣን ነው፣ ከምታስቡት በላይ በጣም ፈጣን ነው። ይሄ ደግሞ ትናንትና የተጠቀምኩት 5 ጂቢ ነው ያለምንም ብር በ00 ብር በአንድ አፕሊኬሽን ብቻ የተጠቀምኩት ነው። ሰላም እንዴት ናችሁ? በዚህ ቪዲዮ ማሳያችሁ ያለምንም ብር በ00 ብር ኢንተርኔት እንዴት መጠቀም እንደምንችል የማሳያችሁ ይሆናል። ምናልባት ብዙ ጊዜ ሰምታችሁ ሊሆን ይችላል፣ ሞክራችሁ አልሰራ ብሏችሁ ሊሆን ይችላል። ግን አሁን ያያችሁትን ለሁለት ወር ያለምንም ማቆራረጥ የሰራልኝ ስለሆነ ለእናንተ ላካፍላችሁ የመጣሁት። የማይሰራ ምናምን ቢሆን ኖሮ መጥቼ ጊዜያችሁን አላባክንባችሁም። ምክንያቱም አንዳንድ ሰው ዝም ብሎ ለቪው ብቻ እንደዚህ ይሰራል ምናምን ብሎ ይሞክረዋል። ብዙ ሰዎችን ሊያጉላላቸው ይችላል። ሞክረውት የማይሰራ ነገር ሊናገር ይችላል። ግን ይሄ ቪዲዮ 100% እርግጠኛ ሆኜ የምነግራችሁ በደንብ ሰርቶልኛል። ለኔ ብቻ አይደለም፣ በተለያዩ ዲቫይስ ለዚህ ፐርፐዝ ብዬ ቼክ አድርጌዋለሁ። በተለያዩ ዲቫይስ ከ3 ከ4 በላይ ሞክሬዋለሁ እና በሁሉም ሰርቷል። ብቻ እናንተ ሙሉ ፕሮሰሱን ሙሉ ስቴፑን ተከትላችሁ የምታደርጉ ከሆነ አድርጉ የምላችሁን የምታደርጉ ከሆነ ለዳታ ብር ማውጣት ታቆማላችሁ። እና ቪዲዮውን በደንብ ተከታተሉ። ቪዲዮውን ከመጀመራችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ቪዲዮውን ጀምሩ። በመጀመሪያ የምታደርጉት ፕሌይ ስቶር ላይ ገብታችሁ ይሄንን አፕ ታወርዱታላችሁ። HTTP ኢንጀክተር ይባላል። ከፈለጋችሁም የቴሌግራም ቻናላችን ዲስክሪፕሽን ላይ ስላለ እዛ ላይ ገብታችሁ ማውረድ ትችላላችሁ። ከዛም አፑን ካወረዳችሁ በኋላ የምታደርጉት ቴሌግራም ላይ ገብታችሁ ይሄን በዚህ መልኩ ሰርች ታደርጋላችሁ። ከላይ ያስቀመጥኩትን ቻናል ነው የምትጠቀሙት። ብዙ ፌኮች ስላሉ በሌሎች እንዳትገቡ። ምክንያቱም ዝም ብሎ የማይሰራ ፋይል የሚለቀቅበት ቻናል አለ አንዳንድ ቻናል ላይ እና ይሄንን ከ40,000 ሰብስክራይበር በላይ ያለው ቻናል ውስጥ ነው የምትገቡት። እዚህ ጋር እነዚህን ፋይሎች ነው ኮኔክት ለማድረግ የምንጠቀመው። እነዚህን ፋይሎች መጀመሪያ ማውረድ አለባችሁ። ብር ሊኖረው ይገባል መጀመሪያ ስልካችሁ ይሄንን ፋይል ለማውረድ። ከዛም በኋላ 00 ብር ያለው ሲም ላይ ኮኔክት አድርጋችሁ ነው እንትን የምትሉት። ከዛ በፊት ግን እዚህ ውስጥ ከመግባቴ በፊት ምንም ብር አለመኖሩን ላሳያችሁ። እንደምታዩት ባላንስ 0 ነው። ምንም አይነት እንትን የለም። ዩት ሁላችሁም ማየት ትችላላችሁ ባላንስ። ከዛም በኋላ ምንም አይነት ዳታ ለመስራቱን ቼክ ላድርግ። ቴሌግራም ላይ ገብቼ በመጀመሪያ ላሳያችሁ። የቴሌግራም ላይ ቴክስት ብጽፍ ምንም አይነት ቴክስት አይሰራም እንደምታዩት ነው። ዩቲዩብ ገብቼ ላሳያችሁ። በቃ እንደምታዩት ምንም አይነት ብር ስለሌለው አይሰራም። ከዛም በኋላ እንዴት እንደሚሰራ አሳያችኋለሁ። ቲክቶክም ገብቼ ላሳያችሁ። ይሄ እንደምታዩት ምንም አይነት እንትን የለም። ከዛም በኋላ ከዚህ እንውጣ። ይሄን ያልካያችሁ ታምኑታላችሁ ብዬ አስባለሁ። ቴሌግራም እንገባና ሰርቨር ውስጥ እንገባለን። የፈለጋችሁትን እነዚህ ፍሪ የተለያዩ ፋይሎች ነው የሚለቀቁት። ፍሪ አንሊሚትድ የሚል አለ። ፍሪ አንሊሚትድ ነው በ00 ብር የሚሰራው። ለምሳሌ ከፍ ስትሉ እዚህ ጋር የሳፋሪኮም ነው። ሳፋሪኮም በየቀኑ 50 ሜጋባይት ነው የሚሰጠው። እሱን አሳያችኋለሁ። ይሄንን ላሳያችሁ። ፋይሉን ካወረዳችሁ በኋላ አንድ ጊዜ ትነኩታላችሁ። ዳታ በ00 ብር መብራት አለበት። ከዛም ስታርት ትሉታላችሁ። ቀጥታ ወደ አፕሊኬሽኑ ትገባላችሁ። ከዛም በኋላ እንደዚህ ዲሴብል ሲያደርገው አይፒ መቀየር አለባችሁ። ይሄ ማለት አይፒያችሁን አውቆታል የኢትዮጵያ ነው ብሎ ስላሰበ ፍላይት ሞድ አድርጋችሁ ማብራት ነው ከእናንተ የሚጠበቀው። ለዚህ ፍላይት ሞድ አድርጋችሁ ታበራላችሁ አይፒውን እስኪያገኝ ድረስ። አሁንም አይፒውን አላገኘውም። ፍላይት ሞድ አድርገን እናበራለን። አሁንም እንደምታዩት አላገኘውም። ስቶፕ ትሉትና ዳታችሁን አጥፍታችሁ እንደዚህ ማስቸገሩ አሪፍ ነው እንድታዩት። ምክንያቱም በቀላሉ ኮኔክት ሊያደርግ ይችላል። አሁን ብዙ ጊዜ እኔ ኮኔክት ያደርግልኛል፣ ግን ማየት አለባችሁ። እዚህ ጋር ተነኩትና ዳታችሁን ታበራላችሁ። በድጋሚ ስታርት ትሉታላችሁ። ከዛም እንደዚህ ሲያስቸግር ፍላይት ሞድ አድርጋችሁ ማብራት ነው። አይፒያችሁን አንድ ጊዜ እስኪያገኘው ድረስ ፍላይት ሞዱ በጣም ያስፈልጋል። ኮኔክት ሲሆንና ሳይገናኝ ሲቀር ልዩነቱን አሳያችኋለሁ። አሁን ዩት ዲሴብል ነው ያደረገው። አሁንም ፍላይት ሞድ አድርገን እናበራለን።
በቃ ብዙም ሳያስጠብቀን እንደዚህ በትዕግስት ኮኔክት ለማድረግ እንትን የምትሉ ከሆነ በቃ በአንድ ጊዜ ኮኔክት አደረገ ማለት ነው። ይቺ ምልክት ከመጣች ሁሉ ጊዜ ኮኔክት ነው፣ ኮኔክት አድርጓል ማለት ነው። ይቺ ምልክት በደንብ ይዋል። ይሄንን 2-3 ጊዜ ሞክራችሁ አልሰራለኝ እምቢ አለኝ ምናምን ሳይሆን በደንብ ሞክሩት። 3-4 ጊዜ 4-5 ጊዜ ፍላይት ሞድ እያደረጋችሁ አይፒያችሁን መቀያየር ነው። አንድ ጊዜ የውጪ ሰርቨር የውጪ አይፒ እስኪሰጣችሁ ነው። በኢትዮጵያ እስከሆነ ድረስ ላይቀበላችሁ ይችላል። የኢትዮጵያ ነው ብሎ ሲያስብ ከዛ ፍላይት ሞድ አድርጋችሁ ስታበሩ የተለየ አይፒ ስለሆነ የሚሰጣችሁ ያን ጊዜ በውጪ ኮኔክት ያደርጋል። አሁን ይሰራል። እንዴት እንደሚሰራ ላሳያችሁ። ቲክቶክ እንግባ። ደደብ ሰውም ያልፍ ኤሪክ ቴና ማንቸስተር ዩናይትድ ሁለት ኧረ ኢቤ ዩኒቨርሲቲ ኢንስቲትዩት ዩቲዩብ ደግሞ ገብቼ ላሳያችሁ። ዩቲዩብ በቃ ልክ እንደዚህ ይመጣል። የሚገርም ፍጥነት በኤምቢ ነው የሚቆጥረው። እሺ ቴሌግራም ላይ ያንን ቴክስት ቼክ እናድርገው። ይት ገብቷል። አሁንም ደግመን እንላክ። ይት እንደምታዩት በጣም ነው የሚገባው እና በዚህ መልኩ ኮኔክት ታደርጋላችሁ። እሺ ሌሎችን ደግሞ ላሳያችሁ። እዚህ ጋር በ00 ብር የሚሰራ ነው። ይሄኛውን በደንብ ይዩት። በ00 ብር ነው የሚሰራው። ይሄንን አይታችሁ ነው የምትሄዱት። ሌላ ፋይል ብትነኩ ኮኔክት ላያደርግላችሁ ይችላል። ይሄኛው ከፍ ሲል ደግሞ ያለው እነዚህ በየቀኑ ለሳፋሪኮም ነው የሚሰጠው። ለሳፋሪኮም 50 ሜጋባይት ብቻ ነው። 50 ሜጋባይት ያን ያህል ብዙ ጠቃሚ ሆኖ አይደለም፣ ግን አንዳንድ ጊዜ አሁን ፋይሉን ማውረጃ እንኳን የካርድ ካጣችሁ በሳፋሪኮም ይሄንን በ00 ብር ኮኔክት ታደርጉትና 50 ሜጋባይት እስኪያልቅ ድረስ ተጠቀማላችሁ እና ይሄ 50 ሜጋባይት። ይሄኛው ደግሞ ምንድነው በ30 ሜጋባይት ብቻ ነው ለኢትዮ ቴሌኮም የሚሰጠው። ይሄም በ00 ብር እስከሰራ ድረስ አያስፈልግም። እንደዚህ ከፍ ስትሉ ብዙ አሉ። ለቴሌግራም ገዝተን ይሄ አሁን ለቴሌግራም ፓኬጅ እንገዛና ለምሳሌ በአንድ ብር 150 ሜጋባይቱን እንገዛና ከዛ በዚህ ፋይል ኮኔክት እናደርገዋለን። ያን ጊዜ ለሁሉም እንዲሰራልን ያደርጋል። የ24 ሰዓቱን በ12 ብር እንገዛና ለሁሉም ፕላትፎርም እንዲሰራልን ያደርጋል እና ግን ከሁሉም የተሻለው ይሄኛው በ00 ብር የሚሰራ ነው። በየቀኑ አዳዲስ አፕዴቶች ይኖራሉ። ለምሳሌ ይሄ ከ20 ቀን ከወር በኋላ ምናልባት ኤክስፓየር ሊያደርግ ይችላል። ግን በየቀኑ አዳዲስ አፕዴቶች ይወጣሉ። እዚሁ ግሩፕ ላይ ሌላ ግሩፕ ላይ ሳይሆን እዚሁ ግሩፕ ላይ ገብታችሁ ተጠቀሙ። አልሰራ ያላችሁ ልጆች ምናምን ኮሜንት ላይ ብትጽፉ ፊክስ እናደርገዋለን። በተጨማሪም ሌላ አፕሊኬሽኖች አሉ፣ ግን ከሁሉም የተሻለው ይሄኛው አፕ ነው። እንዳያችሁት እንደዚህ በነፃ መጠቀም ትችላላችሁ። ምናልባት ፋይሎቹ ኤክስፓየር የሚያደርጉ ከሆነ እዛው ላይ ፋይል ስለሚለቀቅ ቀን በቀን ያገባችሁ ቼክ ስታደርጉ ታገኙታላችሁ። ነገር ግን እንደ ማንኛውም ፍሪ ሰርቨር የራሱ ሊሚቴሽን አለው። ምንድነው ሊሚቴሽኑ? አንዳንድ ጊዜ ኮኔክሽን ሊያስቸግር ይችላል። መቼ ካላችሁኝ ማታ ላይ አሁን በጣም አዛ ነው። ምክንያቱም ብዙ ሰው ይሄንን ፋይል ይጠቀማል ከ40 ሺህ በላይ እንዳያችሁት እና ማታ ላይ አሁን ኮኔክት ብታደርጉ በጣም ሊንቀራፈፍ ይችላል። መቼ ነው በጣም የሚሰራው አሪፍ ሆኖ የሚሰራው? ሌሊት ላይ ከሞከራችሁት የሚገርም ፍጥነት ነው የምታዩት። ይሁት እዚህ ጋር የምታዩት ፍጥነት ሌሊት ላይ ሪከርድ የተደረገ ነው። በ10 ኤምቢ ሁላ ይቆጥራል። በጣም ፈጣን ነው። ሌሊት ላይ ጠዋት ላይ በጣም ፈጣን ነው። ቀን ላይ ምናልባት እንደ ሌሊቱ ባይሆንም ይፈጥናል፣ ይሻላል። ቀን ላይ አማካይ ነው፣ ግን ማታ ላይ ብዙ ጊዜ እኔ ሞክሬው አስቸግሮኛል። ኮኔክሽን በጣም ይጨናነቃል። ለዛ ነው ዳታም የሚያስቸግርበት ጊዜ አለ ማታ ላይ እና በዚህ መልኩ ነው የራሱ የሆነው ዲስአድቫንቴጅም ጥቅሙንም ነግሬያችኋለሁ እና በዚህ መልኩ ነው የምትጠቀሙበት። ፍሪ ስለሆነ ሌሊት ላይ ጠዋት ላይ እንደዛ እያደረጋችሁ ተጠቀሙ። 4 ሰዓት 5 ሰዓት ላይ ቀን ላይ በጣም ይሰራል። ማታ ነው በቃ በጣም የሚያስቸግረው እና ባያችሁት መንገድ ብቻ ተጠቅማችሁ ኮኔክት አድርጉ። የማይሰራላችሁ ካላችሁ ኮመንት ላይ ጻፉ፣ ፊክስ እናደርገዋለን። ምናልባት ይሄ አፕ ካልሰራላችሁ ሌላ ፍሪ አፖች ስላሉ እሱን ሪኮመንድ አደርጋችኋል። ነገር ግን ከሁሉም የተሻለው አፕ ይሄ ስለሆነ ይሄንን ተጠቀሙ። ሌሎቹ ምናልባት አንዳንድ ጊዜ ኮኔክሽናቸው እንደዚህ ላይፈጠን ይችላል። ይሄ በጣም አሪፉ ነው እና ዝም ብላችሁ ሞከር አድርጋችሁ ወጣ እያላችሁ ኮኔክት አላደረግልኝም ምናምን የምትሉ ሰዎች ደጋግማችሁ ሞክሩት፣ ይሰራል። የተለየ ምክንያት የለውም። እኔ ባደረኩት መንገድ ተጠቀሙ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በተመሳሳይ እንደዚህ አይነት ጠቃሚ የምላቸውን ቪዲዮዎች እዚህ ቻናል ላይ የማጋራ ይሆናል። ይመቻችሁ።